ቆርበው አላደሩ። ቅዱስ ጴጥሮስ ሶስቴ ካደው። ይሁዳ ገና ቅዳሴው ሳያልቅ ጌታችን ሳያሰናብታቸው በመሃል ወጥቶ ሄዶ ጌታችንን ሸጠው። ሌሎች ሐዋርያት አናውቆም ብለው ሸሹ። በእውነት ነው በሽተኞች ነን፣ ግን ፎር ዋን ሞር በሽተኛ ቦታ አለና አንተም በሽተኛ ነህ ተቀላቀል። ቤተክርስቲያን ፐርፌክት አይደለችም አሉ አንድ አባትና ህልውና አይደለም ቤተክርስቲያን በህልውና ፐርፌክት የኛ ስብስቡ ነው። ያ ስብስብ ፐርፌክት አይደለም፣ ፍጹም አይደለም። ፍጹም ላለመሆኑ አንዱ ማስረጃ አንተ እዛ ውስጥ መኖር ነው። ፍጹም አይደለም አይደል? አንተ በቃ አንተ ፍጹም ካልሆንክ ሁሉ ፍጹም ሊሆን አይችልም። ቆራቢ ያልሆነ ክርስቲያን የለም። እስካሁን ያልቆረበ ኦርቶዶክሳዊ የለም። ሁሉም ኦርቶዶክሳዊ ገና ክርስቲያን በሆነበት በመጀመሪያው ቀን ስጋው ደሙን ተቀብሏል። ያ የተቀበለው ስጋው ደግሞ የሚጠፋ ወይ የሚያረጅ የሚበላሽ አይደለም፣ ውስጣችን አለ። እስር ቤት የሚሆን ከሆነ ኦልሬዲ ታስረናል ማለት ነው። ዛሬ ወደ ቅዱስ ቁርባን ስላልቀረብን ያ እስራት አይቀርም፣ ውስጣችን አለ ያ ነገር። ሃይማኖትን ፈጽመን ክደን ከእግዚአብሔር እስካልተለየን ድረስ ከውስጣችን አይጠፋም። ግን እሺ ይሁን እስራት ነው እንበልና እስራት ነው ስንል ምን ማለታችን? ኃጢአት ለመስራት ነፃነት አይሰጥም ማለት እኮ። ሌላ እኮ ምን የሚለይ ትርጉም? ታስራል ስትባል ኃጢአት እንደ ልብ መስራት አትችልም ነው እያልክ ያለው። ቅዱስ ቁርባን እውነት ነው ከኃጢአት ይከለክላል። ለኃጢአት እስራት ነው። ኃጢአት እንዳሰራ የሚጠብቅ አጥርህ ነው፣ መድኃኒትህ ነው። ሰው ኃጢአት እንደ ልቤ መስራት አልችልም ከቆረብኩኝ ብሎ ከቅዱስ ቁርባን እያራቅ ያለው ሰው የምርጫ ጉዳይ ነው። ምንም ማድረግ የምንችለው ጉዳይ አይደለም ማለት ነው። ከተማ ላይ ከሚኖር አንድ ወጣት ገዳም ውስጥ የሚኖርን አባት ምግባር አትጠብቅ። ወጣቱ ከእግዚአብሔር እስካለየው ድረስ ማንኛውንም ነገር በስርዓትና በልክ ማድረግ ይችላል። ከእግዚአብሔር የሚለየው ነገር ከሆነ ግን ስለቆረብክ ስላልቆረብክ አይደለም። ቤተክርስቲያን የትኛውም መጽሐፏ ላይ ለቆራቢዎች ይሄን ማድረግ አይቻልም፣ ለማይቆርቡ ሰዎች ደግሞ ይሄን ማድረግ ይቻላል የሚል ግን የላትም። ይሄን ስላልተረዳን ምን እናደርጋለን? ቆራቢ ሆና እንዴት እንደዚህ አይነት ቦታ ትታያለች፣ እሱ ቆራቢ ሆኖ እንዴት እንደዚህ ያደርጋል ምናምን ብለን ሰዎቹ መቆረባቸው ሳይንስ ጭራሽ እኛን ፈርድባቸዋለን። በመቆረባቸው የሆነ የተለየ ሪስፖንሲቢሊቲ ኃላፊነት ያለባቸው እስኪመስል ድረስ በእነሱ ላይ መፍረድ፣ በእነሱ ላይ ጣት መጠቆም እና ሰው እንዲፈራ ሰው አጠገቡ አጥቢያ ቤተክርስቲያን እያለ ቆራቢ መሆኑ እንዳይታወቅ ገዳም ሄዶ ይቆርባል። ሩቅ መንገድ ተጉዞ ማለት ነው። የሰውን ፍርድ የሰውን ምላስ ፈርቶ ነው። ቅዱስ ቁርባን ለኃጢአት መሞት ነው፣ ለእግዚአብሔር መመረጥ ነው፣ ከእግዚአብሔር ጋር ለመኖር መወሰን ማለት ነው። ከዛ ባለፈ የተለየ ሌሎች ክርስቲያኖች ላይ የሌለ እኛ ላይ ብቻ የሚመጣ ሪስፖንሲቢሊቲ የለም። ቆራቢዎች በመሆናችን ህይወታችን ድራማቲካሊ መቀየር አለበት ማለትም አይደለም። ወይ ደግሞ ሁሉ ነገር ካቆምን በኋላ ሁሉ ነገር ካስተካከልን በኋላ ነው የምንመጣው ማለትም አይደለም። ቅዱስ ቁርባን እንደዚህ አይነት ኃላፊነትን አይሰጥም። ለመለወጥ ለመቀየር የተሻለ ሰው ለመሆን ነው እንጂ የምንቆርበው የተሻለ ሰው ስለሆንን ማተም ማረጋገጫ እንትና በቃ ጥሩ ክርስቲያን ብለን እሱን ለማረጋገጥ የምንወስደው ነገርም አይደለም። ጥሩ ክርስቲያን ለመሆን እንደ መድኃኒት የምንወስደው መታገያችን ነው። ከሚገጥሙን መሰናክሎች አንዱ ንስሐ አባቶች ራሳቸው ናቸው። በዚህ እድሜሽ እንዴ ለምን በዚህ እድሜሽ እንዴ ነው የምትቆርቢው? እንዴ ገና እኮ ነው ምን አይተ የሚሉ አባቶች ራሱ አሉ፣ ካህናት ሆነው ማለት ነው። ልጄ በቃ የወር አበባ አይታለች ከዛሬ በኋላ አትቆርብም የሚሉ እናቶች ይገጥሙናል። እንደዚህ አይነት ነገሮች አሉና የመጀመሪያው ችግር ያለማወቅ ስለሆነ መቀረፍ ያለበት ከዛ ጀምሮ ይመስለኛል። የገባው ወጣት ደግሞ መወሰን ነው የሚከብደው። ወይ የራሱን በደል ወይ የሆነ ነገር አስቦ ምናምን ነገር የሆነ ቀን እንደሚያደርገው ያውቃል። ግን የሆነ ቀን እንደሚሆን ላይፉ ላይ የሆነ ቀን ሀፕን እንደሚያደርግ ከማሰብ ያለፈ ቁርጥ አድርጎ ግን ቀን አልወሰነም። በቃ ነገ እቀበላለሁ፣ አሁን እቀበላለሁ፣ አሁን እቀርባለሁ አይልም። የሆነ ቀን እንደሚሆን ብቻ አምኖ ትክክል ነው መቀበል አለብኝ ሀሳቡ ገብቶኛል ይላል። ወደ ህይወቱ ማምጣት ላይ መተርጎሙ ላይ ግን ችግር ይገጥማል። የመዳን ቀን አሁን ነው፣ በቃ ዛሬ ነው፣ ዛሬ ላይ ነው የምንሰራው። ይሄ በጣም ሁሌ ሊያነቃን የሚገባ ጥሪ ነው። 2000 ዓመት ሙሉ የተሰበከ አንድ ስብከት አለ፣ መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ስብከት። ግን መንግስተ ሰማያት አልመጣችም ዮሐንስ ተሳስተው ነው የሚል ጥያቄ ጠይቁ ሰዎች አሉ። ዮሐንስ መጥምቅ ሰበከ፣ ከዛ ጌታችን ሰበከ፣ ሐዋርያቱም መምህራን ሰበኩት ሁሉም አይደለ? ግን እስካሁን አልመጣችም መንግስተ ሰማያትና እንዴት ነው እስተት ነው ወይ ቀኑን ተሳስተው ነው ወይ የሚል ጥያቄ ይመጣል። አባቶቻችን መንግስተ ሰማያት ቀርባለች ማለት የሞታችሁ ቀን ቀርቧል ማለት ነው ብሎ ነው የተረጎሙት። ምክንያቱም ያንተ መንግስተ ሰማያት ዛሬ ነው። ዛሬ በህይወት እያለ ካልሰራ ከሞትክ በኋላ ወደ መንግስተ ሰማያት የሚያገባን ስራ ልትሰራችል። ዛሬ ላይ ካልሰራ በቃ ነገ ላይ መንግስተ ሰማያት አለኝ የሚል ተስፋ የለህም ማለት ነው። መንግስተ ሰማያት ቀርባለችና ንስሐ ግባ ማለት የሞት ቀን ቀርቧል ንስሐ ግባ ማለት ነው። 2000 ዓመት ሲሰበክ የነበረው የምትሞትበት ቀን ቀርቧል ንስሐ ግባ ወደ እግዚአብሔር ቅረብ ነው እንጂ አክቹሊ የጌታ መምጫው ቀርቧል ማለት ብቻ አይደለም። የጌታ መምጫ ቀርቧልም ነው እውነት ነው፣ ግን እሱ ብቻ አይደለም ትርጉም። የጌታ መምጫ ቀርቧል ሲባል ራሱ ለኔ ጌታ የሚመጣበት ቀን ማለት ብቻ አይደለም፣ እኔ ወደ ጌታ የሚሄድበት ቀንም ጭምር ነው። ወጣትነት ጋራንቲ አይደለም። የወጣቱ ሞት አይበልጥም። ኢትዮጵያ ውስጥ ቁርባን ይፈርሳል የሚል ጥያቄ ይጠይቃሉ። ቁርባን የሚፈርስ ነገር አይደለም። ቁርባኔን አፈረስኩ ያሰርቼ እንደዛ አይደለም። ቤተክርስቲያን ቁርባን ከሚደገሙ ሚስጥራት መካከል የተደረገበት ምክንያት ይሄ ነው። ደግመን መቀበል ስላልነበን ደካሞች ስለሆነ ኃጢአት ስለምንሰራ ማለት ነው። የግድ የሚያስፈልገን ነገር ነው፣ መድኃኒታችን ነው። በቃ ያለሱ መኖር አንችልም። ስለ መዳን ባስብን ቁጥር የግድ ቅዱስ ቁርባንን ማሰብ አለብን። ንስሐ ገብተን ካልቆረብን ንስሐችን ፍጻሜን አላገኝም። በቃ ንስሐ በጣም የመግባት ልምድ ያላቸው ቅዱስ ቁርባንን ግን የማይደፍሩ ሰዎች አሉ። ለኔ አይገባኝም የሚሉ ሰዎች አሉ። ከቆረብኩ በኋላ ኃጢአት መስራት አይቀርም የሚሉ ሰዎች አሉ። ይሄ ሲባል ምን እንደማስብ ታውቃለህ? ጌታችን ቁረቡ ሲል ከቆረብን በኋላ ኃጢአት እንደምንሰራ አያውቅም። ስጋዬን ብሉ ደሜን ጠጡ አለበለዚያ ሕይወት የላችሁም ሲለን ከበላን ከጠጣን በኋላ እንደምንበድል አያውቅም ማለት ነው። ከቆረብን በኋላ እንደምንበድልም ያውቃል ማለት ነው።
የሚገርም የመጀመሪያዎቹ ቆራቢዎች ቅዱሳን ሐዋርያት ናቸው። ቆርበው አላደሩ። ቅዱስ ጴጥሮስ 3 ካደው። ይሁዳ ገና ቅዳሴው ሳያልቅ ጌታችን ሳያሰናብታቸው በመሃል ወጥቶ ሄዶ ጌታችንን ሸጠው። ሌሎቹ ሐዋርያት አናውቆም ብለው ሸሹ፣ ጠፉ። ገና ቆርበው እንደወጡ ጌታችን ሲያቆርባቸው እንደዚህ እንደሚያደርጉ ያውቃል። እየነገራቸው ነው። ትከዱኛላችሁ፣ ዶሮ ሳይጮህ ትከደኛለህ፣ ትሸጡኛላችሁ፣ ከእናንተ መካከል አንዱ አሳልፎ ይሰጠኛል። ከቆረቡ በኋላ ያን እንደሚሰሩ ያውቃል። ግን ቅድም እንዳሉ ለብርቶች የሚሰጥ ሽልማት ደግሞ አይደለም ቅዱስ ቁርባን፣ ለደካሞች የሚሰጥ ማበረታቻ መድኃኒት። ከቆረብን በኋላ እንደምንበድል ያውቃል እግዚአብሔር አምላክ። እኛ የአቅማችንን ያክል ላለመበደል ላለመውደቅ እንታገላለን፣ እንጥራለን። ከዛ በኋላ እንወድቃለን። ጌታችን መውደቃችንን ብቻ ሳይሆን ላለመውደቅ ደግሞ የታገልነውን ትግል ይመለከታል። ለሁሉ በትርፉ መጠን ዋጋ ሰጠዋለሁ አላለም ጌታችን። በድካሙ ልክ ነው ያለው። በድካማችሁ ልክ በልፋታችሁ ልክ ዋጋችሁን ሰጣችሁ ዘንድ ዋጋዬ ከኔ ጋር አለ፣ በስራችሁ ልክ ሰጣችኋለሁ አለ እንጂ በውጤታችሁ ልክ አላለም። ስለወደቅን ብቻ አይ በቃ የእናንተ ነገር አበቃለት አንባልም። ላለመውደቅ ምን ያክል ታገላችኋል ነው ጌታችን ጥሪውና ከኛ ሳይሆን ከጠላት ዲያብሎስ የሚመጡ ሐሳቦች አሉ። በቃ አንተ እኮ መበደል አይቀርም፣ ጸባይህን እያወቅኸው ነገ መልሰህ ትበድላለህ፣ አንተ ማን ስለሆንክ ነው ለቅዱስ ቁርባን የምትቀርበው ምናምን። ሌላኛው በጣም መስተካከል ያለበት ነገር ለቅዱስ ቁርባን የተገባ መሆን የሚችል ማንም ሰው የለም። ማንም ሰው በቃ ዛሬ ተገብቶኛል ልቁረብ የሚል ሐሳብ ሲሰማ መቁረብ የለብን። ዛሬ ይገባኛል ብለህ ባመንከን መቁረብ የለብን። ኃጢአት ነው። መቼም የተገባን ነው። ለመጀመሪያ ጊዜ ጌታን ወደ ራሱ የተቀበለችው እመቤታችን ናት አይደል? እናቱ ሆና በማህፀኗ ያሳደረችው እሷ ናት፣ በውስጧ ያሳደረችውና እሱን ስትቀበሉ የነበራት ንጽህና እኛ የለንም። እሱን ለመቀበል የሚያበቃ ንጽህና የለንም በጭራሽ ማለት ነው። መቼም የተገባን ነው። እኔ አይገባኝም ቅዱስ ቁርባን ብሎ መተው ትትና አይደለም፣ ትዕቢት። ትትና እኔ አይገባኝም ስለዚህ ጌታው አንተ ይቅር በለኝ እያሉ መቅረብ ነው እንጂ አይገባኝም ብሎ መሸሽ አይደለም። ሰው ድግስ ጠርቶ እንዴት ይሸሻል? ለልጅ ምርቃት ወይ ለሰርግ ደግሰ ሁሉም ሰው ነጭ ለብሶ አምሮበት መጥቶ በጣም ያለህን ሀብትን አሟጠ ተበድረ አርደ ምናምን አስቀምጠ መጥቶ ዘምሮ እልል ብሎ እግዚአብሔር ስጦታ ሰጥቶ ምናምን ነገር ስጦታ መጥቶ ብሳ ብሎልኝ ሲባል በእውነት እኔ አይገባኝም ያንተን ድግስ መብላት እኔ ለአንተም ሞን ሰው አይደለሁም ይቅር በለኝ እያለ ወጥቶ ቢሄድ ወይ ምን አይነት ትውታን ናቸው? እንደ እግዚአብሔር ይስጣቸው አትልም። በሬ አይደለም ያረደው፣ አንድያ ልጁን ብቸኛ ልጁን ያረደ። ነጭ ለብሰን ጥላ ለብሰን አምሮብን መባ ይዘን ጧፍ ዘቢብ ይዘን መተን አስቀድሰን አመስግነ ነው እልል ብለን ዘምረን ብሉልኝ ሲል አይ እኔ በእውነት አይገባኝም ስንል ወይ ሲወዱኝ አይልም። ኑና እንዋቀስ ነው የሚለው አንደኛ ኢሳይያስ ምዕራፍ 1:18 ላይ ኑና እንዋቀስ ያጠፋሁት እንዋቀስ ልውቀሳችሁ እኮ እንዋቀስ ያጠፋሁት ካለ ንገሩኝ ማለት ግግር እኮ ጭራሽ ፈጥረናል። ለምሳሌ የሆነ ሽማግሌ አጉል ቦታ ቢታይ ይሄ ሰውዬ በመቁረቢያ እድሜው ትላለህ። ምክንያቱም በቃ ለአንተ የመቁረቢያ እድሜ ሽምግልና ነው። ህዝቡ ውስጥ የመቁረቢያ እድሜ የሚለው ሽምግልና እንደሆነ እያስረዳ ነው። እኔ ጻድቃንን ልጠራችሁ አይደለም የመጣሁት ይልቁንም ኃጥአንን ወደ ንስሐ ልጠራችሁ ነው የመጣሁት ነው ያለው ጌታችን። በቃ ያ ቦታ ለኛ ለኃጢአተኞቹ የምንድንበት የምንታረምበት ወደ እግዚአብሔር የምንቀርብበት የምንታከምበት ቦታ እንዲሆን የመጣ ቦታ ነው። ከየትኛው ማለት ውድቀት ውስጥ ብንመጣ ሊምረን ቃል ገብቶልናል። አይምረኝም የማለት መብት የለህም። አይምረኝም ማለት እግዚአብሔርን መጠራጠር እግዚአብሔርን ዋሽተሃል እንደማለት እኮ ነው። ራስን እንኳን ለመቃወም ይቅር ለማለት የማንችልበት ደረጃ ደርሰናል። ግን እግዚአብሔርን በእኛ ልክ አንለካው። እኛ ይቅር ማለት የማንችላቸው ነገሮች እግዚአብሔር አምላክ ይቅር ማለት ይችላል። የእግዚአብሔርን ምሕረት አባቶቻችን በባህር ይመስሉታል። ውቅያኖስ ላይ አንተ በመርከብ ብትሄድ እጅን አንዳች ነገር ቢቆርጥህና ደም ጠብ ቢል ኢሚዲየትሊ ውቅያኖሱ ደም በደም አይሆንም፣ ቀይ አይሆንም ማለት ሺህ ጊዜ ጠብ ማለት ቀርቶ ደም ቢንቆረቆር አታቀለው፣ በባልዲ ብደፋበት አታቀለው። በቃ ምንም ያክል ያንተ ኃጢአት ቢበዛ ከእግዚአብሔር ምሕረት ሊበልጥ አይችልም። መጥራቱ አይቀርም። በቃ ከእግዚአብሔር ምሕረት ሊበልጥ አይችልም። የእግዚአብሔር ምሕረት የባህሪ